አላሳልፍም አሉኝ እኮ ሰው ትጠላለች በየመንገዱ ትሳደባለች አላሳልፍም አላት እኮ እሺ ክርስትና አልተነሳችም አልተነሳችም ሁሌ ትሄዳለች ቤተክርስቲያን ሁሌ ትሄዳለች ማነው ከሷ ጋር አብሬ መጣ ምን ናት ባለቤት ናት ና እስኪ ወደዚህ ና ባልይ አንተ ክርስቲያን ነህ ሙስሊም አግብተህ ትኖራለህ ጎበዝ እንዳንተ አጽዳቂ ነው ይሄ ጎበዝ ጸርቆ የሚያጸርቅ ሰው ይሄው አይነ ጥላ ቡዳ ይላል አው ከኔ ጋር በቃ ትግባባም እሺ በቃ ትሰድበኛለች እስኪ ምንድነው የምታረጋው አንተ አይነ ጥላ ከባለቤቷ ጋር ትሰድባለህ ትጠላዋለህ እሷ አይደለችም የምትጠላ ይሄው እሱ ነው አንተ ግን እሷ ናት የምትጠላኝ ትላለህ አይደል ይገባኛል አው ወድ አይደለም እሺ እና እኔ እንከባከባታለሁ በትህትና ነው የሚይዛት ሲቲ ሙስሊም ናት ከሷ ጋር ስንት አመት ኖርክ 2 አመታችን ነው ክርስትና ሳትነሳ ገባት ሳትነሳ ከዛ ኡራኤል ወሰድኩኝ ጸበል አስጠመቋት መስቀል አሰርኩላትኝ አንዷን ደግሞ ፈታት ትደብቀዋለች አሁን ክርስትና መቼ ነው የምትነሳው ቅርብ ጊዜ አስነሳታለሁ የት ነው የምታስነሳት ናዝሬት ኡራኤል እዛ ነው ፕሮግራሙ አዎ እሺ ለሲቲ እኔ በረከት እንዲሆነኝ የክርስትና መነሻው ልብስ እኔ እገዛላታለሁ በረከት እንዲሆነኝ እሺ ሰማ ምንድነው እሪ የምትለው እኔ ነኝ ማለብሳት አልኮ ገባ በቃ አዳምጠኝ ቆንጆ የክርስትና ልብስ ጫማውን ቀሚሱን ሻሹን ነጠላውን ለኔም እኮ ለነፍስ እንድትሆነኝ ነው ያው መቼም ታውቃላችሁ አይደል የኔም ባለቤት ሙስሊም ነበረች ሰማ ባለቤቴ ሙስሊም ነበረች ክርስትና አስነስቼ አስታምሜ ድና ተጋብተን አሁን 3 ወልደን በሷ ላይ ቅስና ተቀብዬ ነው የምኖረው ለዛ ነው እኔ ሙስሊሞች ሲመለሱ ደስ ይለኛል ስለዚህ ልብስ ገዛላታለሁ በእኔ ልብስ ነው ክርስትና የምትነሳው በቃ እኮ ጨረስኩ ነገር እኮ ከለከላት እኮ እሺ ቆይና ቡዳ ምን አረካት ይከተላታል አይነ ጥላው ምን አረካት ወይኔ በቃ ከባሏ ጋር ልቀር ወጣረከው ባሏ እስኪ እንዴት ነው የምታንቀው ወንድ ኮነች እሷ ባሏን ልገለው ወይኔ እስኪ እንዴት ነው የምታንቀው እስኪ ያው ባሏን እንደዚህ ነው የሚለው ታንቀኛለች ና ጠጋ ወደዚህ እሺ ና ተነስ ብድግ በላተ እስኪ ተነስ አትነፋረግ ተነስ ብድግ በል በቃ እኮ ዛሬ ጨረስን እኮ ኪዳነ ምሕረት ነች ያመጣቻት ተነስ ነው የምልህ ብድግ ባለቤቷን ትከሸክሻለህ እንግዲህ ዛሬ ከሱ ጋርም ልትፋቱ ነው ና ተሰናበት ቻው በለው እንግዲህ ቻው ካሁን በኋላ በቃ ድጋሚ አትረብሸኝም እዛው ታሰራለህ እዛው ሲኦል ትታሰራለህ በለው ቻው እዛው ሲኦል ትታሰራለህ ቤታችን አትረብሸንም ፍቅራችን አታበላሽብንም እሺ ቤታችን ነገረው ክርስትና አስነሳታለሁ ለዘላለም አልተዋትም በል ለዘላለም አልተዋትም በቃ እንግዲህ ስንብት ነው ሰማ ሆይ በስ እሺ አትወደውም አይደል ባሏን እስኪ እቀፈው እስኪ እንዲህ ነው እኮ ትዳራችን አይ ጊዜው በልጥራ በስላሴ ስም በኃያሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ትዳሯን ምበጠበጥ አይነ ጥላ የቡዳ መንፈስ ሁላችንም ለቀናል በስላሴ ስም ለዘላለም በሲኦል ታስረናል ከእንግዲህ በኋላ ትዳሯን ሕይወቷን አንበጠብጥም በሰው ያደርን አንፈትናትም የመጨረሻችን ነው
በል 7 የጮና አውጡ ተለበል አቀጥል 3 ቀጥል 4 5 6 በለ መጨረሻ ገንዝና ቅዱስ ገብርኤል ሲወላ ወርደ እግዚአብሔር ይመስገን። እንግዲህ ሴቴ ተፈወሰች ማለት ነው። ደስ ይላል ደስ አይልም? እግዚአብሔር ይመስገን። አንድ ትዳር ተረፈ ማለት ነው። ይሄ በጥባጭ እያለ ነይ እስኪ ሴቴ እናቴ ደህና ነሽ? ደህና ነኝ። እንዴት ነሽ? ደህና። ከባለቤትሽ ጋር ያጋጭሻል? ሁሌ ቦክስ ምናምን ሁሉ አለው ማነቅም አለው። ይኸውልሽ አይነ ጥላው አንቺ ላይ ሆኖ ባለቤትሽን እየጠላ ሁሌ ነገር ነበር። ሁሌ ተወጇለሽ? እስኪ ቀፊው። እነሱ ይተቃቀፋሉ፣ አይነ ጥላው ደግሞ አያስተቃቅፍም። ነይ እስኪ ሲቲ ክርስትና አልተነሳሽም፣ ሙስሊም ነሽ። ስለዚህ ክርስትና የምትነሽበትን የክርስትና ልብስ በሙሉ ለማስታወሻ ለበረከት እንዲሆን እኔ ነኝ የምገዛልሽ። እሺ እሺ። በኋላ ጠብቀኝ አለ የሚሰፋ ልጅ እናዛለን፣ ወስዳችሁ ትሄዳላችሁ። እሺ። ደንበኛ አለ ጌታ ይባላል። ምን ጌታ እግዚአብሔር ነው። እንኳን ተፈታችሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ነይ እንግዲህ ከዚህ በኋላ ሲቲ ሳይሆን ወለተ ማርያም ፍቅርተ ማርያም ወይ ትባያለሽ። በርቱ። በኋላ ቆዩኝ። እሺ